አሁን የኛ ጥያቄ ነው። እስኪ ተመልከቱ። አሁን አብይ ጾም እየመጣ ነው። እነ የኔታ መከራ የሚበሉት እኮ አሳ ይበላል አይበላም በየዓመቱ ጥያቄ። መብላት ፍቀዱልን አይመስልም ይሄ ጥያቄ አሁን ሲደጋገም። የርግባ ሞራ የሚል ሰው አይበዛም አሁን ይሄ ቢፈቀድ። አዛቦዬ ምርጥ ጥያቄ ጠየቁ። ምን ነበር ጥያቄያቸው? ጥቅስ አይደለም ጥያቄያቸው። ምንድነው ጥያቄያቸው? በሉ ተራራውን ነቅልቁና አሳዩን። ደስ አይልም ይሄ ጥያቄ? አሁን ምን አለ እንዲህ አይነት ጥያቄ እዚህ ቢጠየቅ መምህራንትዬ። አሁን እንደው ከፋፍዬ ልጠይቃችሁ። ሴቶች ትንሽ በዛ ትችላላችሁ። 20 ሰው ትሰጡኛላችሁ። ወንዶች 10 ሰው 30 ሰው ሆነን ይሄን በፊታችን ያለውን የእንጦጦን ተራራ ዞር በል እንለዋለን። እናቋርጣለን እኮ አይደለም ያልኳችሁ። የእግር ጉዞ እናረጋለን እኮ አይደለም ያልኳችሁ። ዞር በል ይቻላል አይቻል? ጉዳዩ አሁን ይሄን ተራራ ማን ዞር በል ይበልል? የምን ተራራ? የዘረኝነት ተራራ። ደረቱን ገልብጦ የዋቃተን አለ። በስብከት አልሆነ አለ፣ በዲስኩር አልሆነ አለ፣ በግጥም ምሽት አልሆነ አለ፣ በፉከራ አልሆነ አለ። እና በምንድነው የሚሆነው? አንተ ተራራ ሆይ ምን በልልን? ምን በል? እንደው ከዚህ ውስጥ የሚልልን እግዚአብሔር ያስነሳልን። በእውነት እባካችሁ አፋልጉን። እንዲህ አይነት ሰዎች ወንጌል ይሆኑ፣ መልእክት ይሆኑ፣ ኃይለ ቃል ይሆኑ፣ ቅኔ ይሆኑ፣ ጥቅስ ይሆኑ ይሄን የሚያስቆሙልን፣ ሴረኝነትን በቃ የሚሉልን፣ ደም መቃባትን የሚያስቆሙልን ወንጌል የሆኑ መልእክት የሆኑ ያስፈልጉናል። እነሱን እናፋልግ ባካችሁ። ፓትርያርኩ እዛ ደብረ ጽጌ እንዳለ ሰምተዋሉ። ቁልፍ ላኩለት አሉ። ቤት ይደር ብለዋቸው አሉ። ለካ በጳጳስም ታውቀሻል ብለዋሉ። ጠፋሉ። አቤት ጳጳስ ቢያውቀን ዛሬማ በስማ እንኳን ጳጳስ አውቁን እኛ ራሱ እንደ ጳጳስ መሳም ጀምረን የለ አንዳንዶቻችን ወሸቅ እያደረገን። ቀጥታ የምንሄደው እንግዲህ መምህራችን መጋቢ ሃይማኖት መምህር ኢዮብ ይመኑ በማዕከላችን ተገኝተዋል። ከእሳቸው ጋር ለጥቂት ደቂቃዎች እንቆያለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል